ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ዛሬ የምናየው ስለ ኢኩዌሽን ነው። ኢኩዌሽን አንድ ጥያቄ አለ። ጥያቄዎቻችን ከመስራታችን በፊት ሰብስክራይብ በማድረግ ቤተሰብ ይሁኑ፣ እኔንም ያበረታቱኝ። ስለዚህ እዚህ ጋር ጥያቄው ስለ ኢኩዌሽን ምን ይላል? ሶልቭ ፎር ኤክስ። እንደዚህ አይነት ኢኩዌሽኖች ቢሰጡን እንዴት ነው ኤክስን ሶልቭ ማድረግ የምንችለው የሚለውን እናያለን ማለት ነው። ሶሉሽን 5/4x ነው አይደል? እዚህ ጋርም 2x አለ። ላይክ ተርሞችን አንድ ላይ እንሰበስባለን ማለት ነው። 5/4x ይሄኛው ከኢኳል ሳይን ወደዚህ ሲመጣ -2x is equals to -1/2 ይሄኛው ደግሞ ከዚህ ወደዛ ሲሄድ -1/2 ይሆናል። ከዚህ በኋላ የነዚህ ሊስት ኮመን ማነው የጋራ አካፋያቸውን እንፈልጋለን ማለት ነው። የጋራ አካፋያቸው ስንት ነው? እዚህ ጋር 4 then 5x minus 4 ለአንድ 4 ጊዜ 4 ጊዜ 2 8x equals to ተመሳሳይ ስለሆነ ዲኖሚኔተራቸው ሲምፕሊ ይሄን መደመር ነው ማለት ነው። -1 -2 means -2/2 ይሆናል። እዚህ ጋር ከ5x ሲቀነስ 8x ስንት x ይሆናል? -3x/4 equals to a ደግሞ -2/2 means -1። ከዚህ በኋላ እንዴት እናደርጋለን? ኤክስን ለብቻው ለማስቀረት በ-4/3 እናባዛለን ማለት ነው። ይሄን -3/4x times 4/3 this equals to -1 times 4/3 ይሄ በዚህ ይጠፋል። 4ን በ4 ይጠፋል። x is equals to -1 times 4/3 ኔጌቲቭ በኔጌቲቭ ይጠፋል። 4/3 is our ማለት ነው። እንደዚህ ቀለል ባለ መንገድ መስራት እንችላለን። ስለተከታተላችሁኝ አመሰግናለሁ። ፕሊዝ ሰብስክራይብ አድርጉኝ፣ አበረታቱኝ። እወዳችኋለሁ።